የአፋር ክልል ፖሊስ ኮሚሽን በይፋዊ የፌስቡክ ገጹ ላይ የለቀቀው መረጃ ወደ ጠላት የኮበለለ የኮሙኒኬሽን ባለሙያ የተሰራጨ ነው ሲል ገለጸ። የአፋር ክልል ፖሊስ ኮሚሽን በይፋዊ የፌስቡክ ገጹ ላይ የተለቀቀው መረጃ ወደ ጠላት በኮበለለ የኮሙኒኬሽን ባለሙያ የተሰራጨ ነው ሲል ገልጿል። መግለጫውን ተቋሙን እንደማይወክልም አስታውቋል። በትላንትናው ዕለት የአፋር ክልል ፖሊስ ኮሚሽን በይፋዊ የፌስቡክ ገጹ ላይ በተሰራጨ መግለጫ የብልጽግና ቡድን የአፋር ሕዝብ ሉዓላዊነት ግዛት ለታሪካዊ የአፋር ጠላት የሆነውን የኢሳ አሸባሪዎች አሳልፎ ለመስጠት ተስማምቷል ሲል ከሷል። አክሎም የአፋር ሕዝብ ጠላት ከሆነው ከህወሓት ቡድን ለተፈነገጠው ለነጌታቸው ቡድን ማሰልጠኛ ስትራቴጂካዊ ቦታ በአፋር ሉዓላዊ ግዛት ውስጥ መስጠታቸውን ደርሰንበታል ብሏል። ከክልሉ በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማናለብኝነት የህዝብ ሀብትን በመበዝበዝ ጎሳን ከጎሳ በማጋጨት እየፈጸመ ነው ሲልም ከሷል። በአጠቃላይ የአፋር ህዝብ ክብርና ጥቅም ያጠፋ የሚገኘው የብልጽግና ገዢ በአሁኑ ሰዓት የሀገራችን ህዝቦች ህይወትን ለማጥፋትና አፋርን የጦርነት ሽብር ሜዳ ለማድረግ የተለያየ ውሳኔ እየወሰደ እንደሚገኝ መሆኑን በመግለጽ የአቋም መግለጫ ለማውጣት ተገደናል ብሏል። በዚህም የአፋር የጸጥታ ኃይሎች የአፋር መሬትን ለኢሳ አሳልፈው መስጠት አይቀበሉም። የአፋር ጠላቶች የሆነው የትኛውም የታጠቀ ቡድን የአፋር መሬት ለጦርነት እንዲጠቀምና እንዲሰጥ ለጥንበትም አንፈቅድም። እንዲሁም ቀይ ባህር ኢትዮጵያ አካል አድርገን እንወስዳለን በማለት የአፋር ፖሊስና የአፋር የጸጥታ ኃይሎች እንዲሁም በአፋር ህዝብ ያልተገባ መስዋዕትነት እንዲከፍሉ አንፈቅድም ሲል አቋሙን የክልሉ ፖሊስ በማስመሰል ገልጿል። ይህ በክልሉ ፖሊስ ኮሚሽን በይፋዊ የፌስቡክ ገጹ ላይ የተለቀቀው መረጃ ተከትሎ ገጹ በአሁኑ ወቅት ከተቋሙ ቀጥተኛ ቁጥጥር ውጪ በሆነ አካል እጅ መግባቱን የአፋር ክልል ኮሚሽን ባወጣው መግለጫ አስታውቋል። የፖሊስ ኮሚሽን የፌስቡክ ፔጅን በክልሉ ፖሊስ ኮሚሽን ኮሙኒኬሽን ባለሙያ የነበሩትን ሀጅ ጃሚኢ አደም አህመድ ይዘው ወደ ጠላትነት ኮብለዋል ብሏል። ይሁን እንጂ ኮሚሽኑ ጠላት ሲል የሰራው አካል በስም አልተጠቀሰም። መግለጫው ግለሰቡ ከጠፋበት ቀን ጀምሮ ፔጁን ለመዝጋት ከሚመለከታቸው ባለሙያዎች ጋር በመሆን ስራዎችን ሲሰሩ የተቀናጁ እና ፔጁን በወቅቱ የተዘጋ ቢሆንም በቀን 16/11/2017 ዓ.ም ግለሰቡ ፔጁን በመክፈት የራሱ የሆነ አስፈላጊ መልእክቶችን ሊያሰራጭበት ችሏል ሲልም አክሏል። ይህም የሚያሳየው ግለሰቡ ፔጁን በማይታወቅ በግሉ አካውንት ኢሜል እንደከፈተ እንዲሁም ለእኩይ ተግባር ከ4 ዓመታት በፊት መዘጋጀቱን ከጠያፊ ድርጊቱ ልንረዳ ችለናል ብሏል። በመሆኑም የአፋር ፖሊስ ኮሚሽን በገጹ ላይ የሚለቀቅ ማንኛውም አይነት መረጃ የክልሉ ፖሊስ ኮሚሽን ይፋዊ አቋም ወይም መረጃን እንደማይወክል ገልጿል። ይህ ሁኔታ በመንግስት አካላትና በህብረተሰቡ መካከል በሚፈጠር መረጃ ልውውጥ ላይ መደናገርን እንዳይፈጥር ለመከላከል ሲባል በገጹ ላይ የሚታዩ ማንኛቸውም ልጥፎች፣ መግለጫዎች ወይም እንቅስቃሴዎች ትክክለኝነትና ተአማኝነት እንደሌላቸው እንድትገነዘቡ ብሏል። እንዲሁም የገጹን አስተዳደር ሙሉ በሙሉ በተቋሙ እጅ ለመመለስ የሚያስችሉ የቴክኒክ እና የህግ ስራዎች ከባለሙያዎቹ ጋር በመተባበር በከፍተኛ ፍጥነት እየተሰራ መሆኑን አስታውቋል። በኢትዮጵያ ንግድ ባንክ ላይ በተደረገው የ7.7 ቢሊዮን የዘረፋ ሙከራን በተመለከተ በሰራነው ዘገባ ላይ የተሰጠ ማብራሪያ ሲል አዲስ ስታንዳርድ ባወጣው ዘገባ የኢትዮጵያ ንግድ ባንክ ከ7 ቢሊዮን ብር በላይ አጭበርብሮኛል ባላቸው 14 ግለሰቦች ላይ ክስ መስርቷል። ሁለቱ የደህንነት አገልግሎት ሰራተኞች ናቸው በሚል ርዕስ ለአንባቢያን ያደረስነው ዘገባ ላይ ክሱ የተመሰረተው በባንኩ አለመሆኑን በመገንዘብ በዘገባው ላይ ማስተካከያ አድርገናል ብሏል። ዘገባውን በተመለከተ ባንኩ በዕለቱ ለአዲስ ስታንዳርድ መደረግ ያለባቸው ማስተካከያዎች ጠቁሟል። በጥቆማው መሰረት በዕለቱ ክሱ የተመሰረተው የፌዴራል ሕግ የሙስና ወንጀሎች ዳይሬክተር መሆኑን በመግለጽ ማስተካከያም ተደርጓል ብሏል። ባንኩ በዛሬው ዕለት ለአዲስ ስታንዳርድ በላከው ደብዳቤ ዘገባው ለተወሰኑ ሰዓታት አየር ላይ ከቆየ በኋላ እዚያው ላይ የማጭበርበሪያ ሙከራ የሙስና ወንጀሎች ዳይሬክቶሬት መሆኑን በሚገልጽ መልኩ ማስተካከሎችን እንደ በጎ እርምጃ ወስደናል ሲል ገልጿል። ይሁን እንጂ ቀደም ብሎ የነበረው ዘገባ ስህተት ያለበት መሆኑንና በባንኩ ጥቆማ መሰረት እርማት ማድረጋችንን በግልጽ ማሳወቃችንን አንባቢያን የዘገባውን ማሻሻያ ልብ ያላሉ መሆኑን በመግለጽ በግልጽ ማስተካከያ መደረጉን እንድናሳውቅ ጠይቋል። በዚህም መሰረት አንደኛ ተጠርጣሪዎች ላይ ክስ የመሰረተው ባንኩ ሳይሆን የፌዴራል አቃቢ ሕግ
የሙስና ወንጀሎች ዳይሬክተር መሆኑን በይፋ ልናሳውቅ እንወዳለን ብሏል አዲስ ስታንዳርድ። ሁለተኛ ዘገባው ባንኩ ከ7 ቢሊዮን ብር በላይ አጭበርብሮኛል አለ በሚል የተጠቀሰው ማጭበርበሪያ ሙከራ በሚል እንዲስተካከል የጠየቀው ጥያቄ መሰረትም ማስተካከያ መደረጉን ባንኩ በዘገባው አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም